በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ድርሳነ ሚካኤል ዘኅዳር ተአምሪሁ ለመልአክ ክቡር ሚካኤል ሊቀ መላእክት ፍጹም ወስዑል በነድ መፍርህ። የሚያስፈራ ከሆነ ነበልባል የተፈጠረ ነድ የተሰኘ ክቡር የሆነ የመላእክት አለቃ ሚካኤል ያደረገው ተአምር ይህ ነው። ልመናውና ምልጃው ይጠብቀን ያድነን፣ ከርኩስ የደም ባላጋራ ያውጣን፣ የጠላት ፍላጻ እንዳይነድፈን በክንፈ ረድኤቱ ይሰውረን፣ በአደባባያችን ይስፈርልን፣ የቤታችንን አጥር ያጠንክርልን፣ የጥፋት መንገድ እንዳያገኘን የምናምነው ሁሉ ያድነን፣ ይልቁንም ወዳጁን ያድነው ለዘላለሙ አሜን። አፌን በምሳሌ ከፍታለሁ፣ የጥንትንም ታሪክ እናገራለሁ፣ ከስራ የተሰወሩንም አነባለሁ። የሰዓት ብርሃንን የሚጎናጸፍ የመላእክት አለቃ ቅዱስ ሚካኤል በፈጣሪው ቸርነት የሰራውን ድንቅ የሆነ ታምራቱንና ኃይሉን እተረጉማለሁ። በየጊዜው ዘወትር ምሕረትን የሚለምን ስለ ሰው ልጆች ሁሉ ወደ እግዚአብሔር የሚማልድ የሚጠሩትን ለማዳንና ለመርዳት ፈጥኖ የሚወርድና የሚደርስ ጸሎታቸውንም የሚሰማ የሚታመኑበትንም ሁሉ የሚያድናቸው አምነውም ስሙንም በመጥራት ለጠየቁት መልስ የሚሰጣቸው በባህርም በየብስም በመንገድም ሁሉ በችግርም በጭንቀትም ሁሉ ደርሶ የሚያድናቸው እሱ ነው። ከዕለታት በአንደኛው ቀን አስቀድሞ የሆነውን እነሆ አሁን ከዚህ ለተሰበሰባችሁ እንነግራችኋለን። ብዙ ሰዎች ከግብፅ አገር መጥተው ወደ ባህር ወደብ ሄዱ። ከባህሩም በደረሱ ጊዜ በመርከብ ላይ ተሳፈሩ። ከየብስ ጥቂት ርቀው በባህሩ መካከል በደረሱ ጊዜ ለመስጠም እስኪደርሱ ድረስ ታላቅ ነፋስ በላያቸው ተነሳ። የባህሩን ማዕበል ከፍ ከፍ እያለ ተራራ መስሎ መጣ። የባህሩን ማዕበል በመርከቡ ላይ ወጥቶ ለሞት በደረሱ ጊዜ ታላቅ ማዕበል ተነስቶ ሊገለብጣቸው ደረሰ። ክፉ ሞትና በከንቱ መጥፋት እንደመጣባቸው ባዩ ጊዜ በሐዘንና በሰቃይ ተዋጡ። የሚያጽናና የሚያድናቸውም አጡ፣ ተስፋቸውም ቆረጡ። ያን ጊዜ በዛች ቀን እንዲህ ብለው ጮኹ። የመላእክት አለቃቸው ግሩምና ገናና የምትሆን ሚካኤል ሆይ በሰማይ ላይ ላሉ ኃያላን አለቃቸው አንተ የይቅርታና የኃይል መልአክ ነህና፣ የምሕረት መልአክ ሆይ የሰላም መልአክ ሆይ ወደ እኛ ተመልክተህ እርዳን፣ የተጨነቀውን እኛን አድነን፣ በኃጢአት ከሞትና ከጥፋት አድነን እንድን ዘንድ ስለ እኛ ወደ እግዚአብሔር ለምንልን። የሞት መጋረጃ ዓይናችንን አሁን ሸፍኖታልና የጥፋትም ጥላዋን አይተናልና እያሉ ሁሉም በአንድነት ጮኹ። በፍጹም ልባቸው ወደ እግዚአብሔር አሰሙ። በሚያቃጥል እንባና በመሪር ለቅሶ በመርከብ ውስጥ ያሉት ሁሉ ከባህሩ ማዕበል ያድናቸው ዘንድ ጮኹ። ያን ጊዜ በዚች ዕለትና ሰዓት እግዚአብሔር ልቦናቸውን ሐዘንና ልመናቸውን ሰማ። ያን ጊዜ የሚረዳቸው ዘንድ ቸር መልአኩን ሚካኤልን ላከላቸው። የመላእክት አለቃ ቅዱስ ሚካኤልም ከሰማይ ወርዶ መርከቡን በእጁ ይዞ ሳበው። በመርከብ ውስጥ ያሉትንም ሰዎች ወደ ዳር አወጣቸውና ፈጽሞ ጥቂት እንኳን ጥፋት ሳይነካቸው በሕይወታቸው ተሻገሩ። ይህንንም ታምራት ለሰው ሁሉ ነገሩ። ከባህር ሞገድ ያዳናቸውና ቅዱስ ሚካኤል ከፍ ከፍ ያደረገውን ሕዝቡን በመታደግም ስሙን ያከበረ እግዚአብሔርን አመሰገኑ። እነሱም እስከ ዕለተ ሞታቸው ድረስ በየወሩ በ12 ቀን መታሰቢያውን ዝክሩን ሲያደርጉ ኖሩ። የዚህ የገናናው የመላእክት አለቃ የቅዱስ ሚካኤል ልመናውና አማላጅነቱ ፈጽሞ ይጠብቀን፣ በጠላትም እጅ ከመውደቅ ይሰውረን። እኔን አገልጋዩንም ከነፍስና ከስጋ ሕማም በክንፉ ጥላ ይሰውረኝ ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። በዚህ በኅዳር 12 ቀን የሰማያውያን ሰራዊት አለቃና ክቡር የሚሆን ለሰው ሁሉ የሚራራ ሁልጊዜ በእግዚአብሔር ዙፋን አጠገብ የሚቆም ስለ ሰው ልጆች የሚማልድ የመልአኩ የቅዱስ ሚካኤል የበዓሉ መታሰቢያ ቀን ናት። ይህም ለነነዌ ልጅ ለኢያሱ በታላቅ ክብር ሆኖ በንጉሥ ጭፍራ አምሳል የታየው ነው። ባየውም ጊዜ ደነገጠ፣ በምድር ላይም ወድቆ ሰገደለት። እሱም ጌታዬ ሆይ ከእኛ ወገን ነህን? ወይስ ከጠላቶቻችን ወገን አለው። ቅዱስ ሚካኤልም ከሰማይ ሰራዊት አለቆች አንዱ ነኝ፣ በዚችም ቀን አማሌቅን በእጅህ እጥለዋለሁ፣ በኢያሪኮም አንተን አነግሣለሁ አለው። ይህ መልአክ ከሰማዕታትና ከቅዱሳን ጋር ባለመለየት ገድላቸውን እስኪፈጽሙ ድረስ ያጸናቸዋል፣ ትዕግስትንም ይሰጣቸዋል። በዚህ መልአክ ስም በየወሩ በ12 ቀን በማብላት በማጠጣት ዝክሩንና መታሰቢያውን አድርጉለት፣ ምጽዋትም ስጡ። እሱ ስለ ምድር ፍሬዎች፣ ስለ ዝናብና ስለ ወንዝ ውሃዎችም ስለ ምሕረት ነፋሳት እግዚአብሔር ተግባራቸውን በሰላም ያስፈጽማቸው ዘንድ በትጋት ይለምናልና። የዚህ መልአኩ የቅዱስ ሚካኤል ልመናውና አማላጅነቱ ከሁላችን ጋር ይኖር ለዘላለሙ አሜን።